ማነሽ? ሽሽግ አስናቀጭ ማነሽ? አረ ዲዮንቴ ምን ሆነ አላንቱ ሰውዬ ዛሬ ደግሞ ምን ነካሽ? ምን ነው አሁን ቡና መውቀጫ ቦታ አተሽ ነው እዚህ ላይ መተሽ መጥቶብኝ ይሄን የቀሩት ብለው ደግሞ ዛሬ በቤቱን ቡና ይጠጣል ይሉ ነው። ቡና ያርግሽ አባቴ አምላክ ቡና ያድርግሽ። እኔ ላንቺ ጊዜ እንደዚህ ነኝ? እስቲ ንገሪ አንቺ ተዚህ ነገር አለሽ እንዴት? እኔ እዛ ያዳምጧን ቡናዬን ነው የማፈለው እናቴ አልደረስኩበት። ለምሽ ፍልት ይበል ይበና ቡና ይፈላል ከኔ ደምናሉ የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ። አሁን ቡናዬን ልጠጣበት አይልከፉኝ። ምን ነው ቀለሙ ምን አርጊ ነው አፈር ያስጠጣሽ? አረለፉ ያርጊ ምን አርጊ ነው የሚሉት? ምን ነው አንቱ ሰውዬ እንዴ ለቀቀብ ያደርጉኝ እኔ ለቀቀብ ያደርጉኝ ፈላ ዩሮማ አንቺ ነሽ ሙጥኝ ብለሽ ሙጫ ሆነሽ ላይ እኔ ምን አለ እስቲ ተረሳ ተዘነጋውታ አላስቀምጥ አላፊ አግዳሚ መስከራ እኔ ደመለው አንቺ ዝምባ አላቅሽም። አንቺ የዝምብ አየር ማረፊያ ዝምቦች ላይሽ ላይ አይደለም እንዴ አመት ባላቸው የሚያከብሩት? አንቺ ፊት ላይ አይደለም እንዴ? እጂ ቀፎ የዝምብ ቀፎ እኔ ቀለሟ ደፍን የፊት ማርሰው ይመስከር ባኮት አንቺ ቀለም ይልከቀ እኔ ቀለሟ ትለኛ አይደለም እኔ ቀለም አስለቅሽው እንጂ ደምለው ቱርኩ ነበር እኮ መባል። አሁን ይኸውልህ ደምለው አሸቦ ተብዬ ቀረውልሽ አስለቀቅሽኝ። እኔ ይስኩራ ያቅቦትም እና እናሻ ስሜ ይሄ የምትወቅጪው ቡና ዶላር መሆኑን ብታውቂ ኖሮ የኔ ምን የትበደ የምን ዶላ አንቺ ለነገሩ ዶላር የታውቂያለሽ ዶላር ነው የምታውቂ። እኛን ጠይቂን ስለ ዶላር ወጥ እኛን በጥይቅ ይቀልሻል። የት ደርሰው የት ማን አድርሶት የታውቀው ጨርሱ ዶላር መነዘር ነው ይኸው ዘረዘር ነው ጥባጥቤ ተጫወትንበት። እንደዚህ ይኸውልሽ ጥባጥቤ እያለ ተጫወትንበት። መነዘር ነው ዘረዘር ነው። አንቺ ነሽ እንጂ መተሽ እዚህ ራቁቴን አስቀረሽኝ አንቺን ካገኙ በኋላ። አንቺ ቡና የማይጠጣ ቡና ሳፈላ ምን እንደሚያንጨረጭሩ ምን እንደሚያንገበግቡ አላውቅም። ኧረ እባክሽ ያንቺን ነው የምትነግሪኝ። ከናሻ ይሄንን ጫማ ትናንት ገዛ ብለሽ ሰንጨር እንቅልፍ አጣሽ። ሌሊቱን ስትገላበጭ እኮ ያደረ ሰማጃለሁ እኮ ለላስቲክ ሲያልፍም አይነካከኝ ለግን የማልመኝ አይተዋል እኮ ስንቱን እንዳደረገ ስንቱን ቆዳ ስንቱን እንዳገላበት። አው የቻይና ደግሞ ተገዛል የተደቦታል እናቴ ወግወጊቲ ሲባል ተሰምቷል። ለካፊ ሚላክፍ ከርሶ ጋር ተውኖ ምን ቡና ይጠጣል? እዛው በተስካን የማይናገረው ጋር ቢሄድ ይሻለኛል። የማይናገረው ነዝና አዛድ ሜልኩ አንቺ አሁን በተስካን ልስኒ ነው ወይ ልትነክሽ ነው የምትሄጂው? ያው የለመድሽው ኮረሪ ማለት ትሰቂ እንጂ መርፌሽን ልትሰቂ ካልሆነ በስተቀር ቶልቶላ እዚህ ቤት ደግሞ ትገቢያታለሽ እያለሽ። አይ እኔ ደምለው አይደለም ደምሽን ያላፈሰስኩ ሚስት ለባሏ ዘውድ ነች ይባላል። አንቺ ተገልበጠሽ ጎፈሮንሽብኝ ዘላለም እኔ ቤት በኩል አዳመጥ ሰው እንደዚህ ካጠላላ አግብቶ ጤና ይስጥልኝ አድማጮቻችን፣ ይህ አርፍዶ የደረሰን ዜና ነው። በቤጂንግ በሚካሄደው በ29ኛው ዓለም አቀፍ ኦሎምፒክ ላይ የተሳተፉት ጀግኖች አትሌቶቻችን ተከታትለው በመግባት የወርቅ የብርና የነሐስ ሜዳሊያዎችን በመሰብሰብ የሀገራቸውን ሰንደቅ ዓላማ ከፍ አድርገው በማውለብለብ አንበሳ የሆነው እናቱ ነገሩ አንበሳ የሆነው ካሜታ እንደዚህ አይነቱ 10 ቢወለድ አይቆጭም። እውነቴን ነው 10 አለኝ እኔ ዶማዚ የሌሊቱ አንሶት እስከ ቀኑ 8 ሰዓት ተኝቶ ሞትን ትሬኒንግ የሚያደርግልኝ የሚለማመድልኝ ና ተነስ ዶማ ገስቦ ተነስ ለነዛኛ በእንጂ ምን አርፈው ናሩት አፈር ላይ ተኛና ተነስሩት ለምን ና ቤት ተቃጥሎ አንጀት ይቃጠል ምን ቤት ይቃጠላል ካንተ መቃጠል ና ተነስ እሺ ልምጣ ሰው ስንት ቦታ ሄዶ አገሩን ባንዲራ ያውለበለበ ሪከርዶ ይሰብራል። አንተ እዚህ ተኝተህ ዘላለም አልጋ ተሰብርልኛለህ። ና ተነስ ምን አድርገህ ነው የምትለኝ? እንዴት አይነት ነገር ነው? ምን አይነት የት ነው የምሮጠው? ና የት እንደምትወጣ አሳኛለሁ። እንዴት አይነት ነገር ነው? ና እንዴት ተኝተህ መቅር ና እሺ ምን ላድርግ? ስማ ተዛሬ ጀምሮ
ጠዋት ሳትል ማታ ለሌት ሳትል ተነስተህ ትሮጣለህ። እሺ በቃ ሮጬ ምን አገኛለሁ? ወርቅ ወርቅ ዝና እኔን ታስጠራለህ፣ እናትን ታስጠራለህ፣ ጎረቤት ሀገር ታስጠራለህ፣ አንተም ትጠራለህ። በቃ አዎ። ማን ነው የሚጠራኝ? ቆበሌው ማን ነው የሚጠራኝ ይለኛል እንዴ? ዓለም በሙሉ ታስጠራለህ። ዝና ከፍ ያለ ይሆናል። አባዬ ያልገባ ነገር አለ እኮ። ዝም ብሎ መሮጥ አለ እንዴ? ታዲያ ዝም ትጥቅ እኮ የለኝም እንዴ? ትጥቅ ከየት አመጣለሁ? ትጥቅ ታዲያ ምን ሽሪምታለ ጓንዴ እንደሱ ማለት አይደለም አይደል? ቁምጣ የለኝም። ታኬታ ያስፈልጋል። ምን ስንት ነገር አለ። ቁምጣ አዎ ችግር የለም። እኔ አባት ልኑር እንጂ ለቁምጣው ምንም ችግር የለም ልጅ። እውነቴን ነው። ና ለቁምጣ አንተ ሩጥና ሰው ሁን እንጂ አገርን አስተምራ እንጂ ለቁምጣው ችግር ቆየኝ መጣው። ምሮጦ ግን በ10 ሺህ ነው፣ በ7 ሺህ ነው፣ በ50 ሺህ ነው፣ በማራት በምንድን ነው የምሮጠው? እንዴት አይነት ነገር ነው የሚያጣጣው? ይሄው ቆምጣ ማለት ና ተረስ እሺ የራሱ ቆምጣ አይደለም የምትፈልገው? ታዲያ ምን ትፈልጋለህ? ሌላ ቆምጣ አድርጎ መሮጥ ነው አይደል? ያዝ እንዴ እንዳትቆርጠኝ። እሺ ወይ እንዴ 5000 10,000 ማራቶን እዚህ ነው ይሆንሽ። በቃ 10,000 ይሆን 7,000 ነው። እሺ ና ያዝ ይቆረጣል እንጂ ወይ እንዴት አይነት ጣጣ ነው? ለብሰና ይሄን አዎ ለብሰና ቆምጣ እሺ ለብሼ ዜድ ሰው ምን ይላል? ምን ይላል? የደምሎ ልጅ ሩጫ ጀመረ ነው የሚለው። ሌላ ምን ይላል? አበደ ነው የሚለው እንጂ ምን አይነቱ ነው? እኔ እኮ ለራሱ ብዬ ነው፣ ለኔ አይደለም። ለሱ ብዬ ግፋቢል ለኔ ቢተርፈኝ ከሚያገኘው ፍራንክ ላይ 10,000 5,000 20,000 በዛ ቤት 50,000 ቢቦጭቅልኝ ነው። ሌላ ምን ያመጣል? ወሽ እኔ አበሳ አቤት ጎሽ ቆይ ያልገባኝ በምንድን ነው የምሮጠው? በእግር ነዋ እንዴ? ታዲያ በምንድን ነው የምሮጠው ያለኛል እንዴ? እንደሱ አይደለም። በ5,000 ነው፣ በ10,000 ነው፣ በፈለከው ዋጋ ሮጥ ብቻ ሂድልኝ። ሂድ ሮጥ የኔ አበሳ። አቤት ዘንድሮ መቼም አየኝ አቤት ይታየኛል። አቤት ይታየኝ መቼም አቤት 50,000 ባገኝ 10,000 ለፋዘር 15,000 ለማዘር አንድ ላይ 25,000 እንዴ ምን ሊጠፋኝ ነው? 7,000 ለፋዘር አቤት ታየኝ መቼም አቤት። ይኸው ማነው ቆጠራ ላይ ነን። አይገቡ ማነው ታስቆጥራላችሁ? እሺ ወባለ ገባ መቼም አንተና ኪሬዶ አትለያዩ። እንዴት አትለያዩም ስትል በመልክ ነው በቁመት ነው? አይ እንደው የታቀፋት ትኖራለህ። አይሰለችም ወይ ወሬው ማለት ነው? ወሬው አይሰለችም ወይ? ምን ይሰለቻል ብለህ ነው? አንድ አይነት ወሬ አወራ እንዳንተ እንዴ? የተለያየ ፐርሚሽን አለው እኮ የተለያየ ነው ፐርሚሽኑ። ንገረኝ። አሁን አንተ መተህ የአንድ አይነት ሰው ማለት ነው። እሺ ሰው ማለት ነው። እሺ ይሄ ግን እንደዛ አይደል? የተለያየም ፐርሚሽን አለ። አሁን ምንድን ነው? ምን የተለየ ነገር ሰማህ? አንተ ለርቢ ነው የፈለከው ወሬ? ኧረ ወዲያ ያንተ ማለት ነው። ይሄ አሁን
እነዚህ ሯጮቻችን ድል ማድረጋቸው አሸነፉ እንዴ? አሸነፉ ብቻ ጎሽ እሰይ እንዳለ ወርቅ ነች ትላለህ፣ ብር ነች፣ ናስ ነች፣ ሁልጭ አድርጎ አሳብሶ ባዷቸውን አሳብሷቸው። እሰይ አንበሳ አንበሳ እነዚህ የመሳሰሉ ያፈራሉ። በጣም እንጂ እሷም እኮ አሁን ፌፋ ቢሉት እንደው ፊፋ ነው ማለት ሊግ ኦፍ ኔሽንስ ብቻ አሁን ሊወስኑ ነው አሉ። ምን ብለው ዝም ብለው እንደዚህ ዘላለም ተሚለፉ ልክ ታሩት ላይ የወረዱ ጊዜ ወርቃቸው ይሰጣል። ሳይሮጡ ይገባል። ማን ያሸንፍ እንደጠፋቱ ምጣንተ እኮ ምትወዳደር አሸናፊ ሲኖር ነው ሲቀያየር ነው። ስለዚህ ልክ ናቸው ታዲያ ውሳኔ ልክ ነው። ለዛ ሊባል ነው ይወሰን ነው አሉ። የኔ አሁን ወርቅ ብትል አይደለም እንዴ ዛሬ ያየሁትን አቤት ዛሬ ያየሁት አንተ ትመስለኛለህ። ደግሞ ትልቅ ወርቅ አርጋ ይመስለኛል። ያልጋ ደግሞ ጎማ ተሽከርካሪ ያለው ይመስለኛል። ያየ አንተ እዛ ላይ ተኝተህ ይመስለኛል። እንደዚህ እንደው ዝርግት ተብለህ ተኝተህ እጅህን እንዲህ እያውለበለብክ በሰው መሃል ሰላምታ እየሰጠቸው በመላም የምታልፍ ይመስለኛል። አንተ እንዲያው ዝም ብለህ ነው እንጂ እኮ የለፋኸው። እኔ በቅርቡም በእውነት አይ ነበር ነው በእውነት ታየው ነበር። ዝም ብለህ ነው የለፋኸው። ይኸውልህ እንዴት መሰለህ አሁን ይሄ ያየኸው ህልም ሲፈታ ወርቁ ያው ወርቅ ነው። ደግሞ አልጋው እኔ ነኝ አልጋው አንተ ነህ። አልጋው እኔ ነኝ። እሺ ጎማው ልጄ ነው። ታውቀው የለ ልጄ ነው እሱ ነው። ህዝቡ ደግሞ ሀብት ነው። ብቻ ምን አለፋ በቅርቡ ታየዋለህ ሁሉ ነገር ሀብት ነው አልከኝ። ያርግልህ። አዎ እንዴ በቅርቡ ታየዋለህ። አሁን ደግሞ ጎማ ብትል እባክህ አሁን ወደ አንተ ስመጣ በስመ አብ ወልደ መንፈስ ቅዱስ ቤተ ያየሁት የመኪና አደጋ ቤተ የት ነው? ቤተ አሁን እዚህ የቀለበት መንገድ ነው አይደል? ይሄ ተፊታችን እሱን ዘልዬ እሻገራለሁ ሲል የመኪና ጎማ መልፎታል አልኩህ። ምን ዘላለሁ ብሎ ቀለበት መንገድ ምን አንቀጨቀጨው? ምን አውቃለሁ። አዞበት ጀብራ ይባላል። አይታይተው ያህያው ራሱ መጥቶት ቢታሰር የሚለው አረባክልበት እንደዚህ አይነት አደጋ አይጣላ ድረስ ነው እናቴ። ወይ ምንድን ነው አዋቂ ሰው ነው ወይስ ምንድን ነው? ኧረ ወጣት ነው። ገና ነው። እንደውም ይሄ አንተ ዘወትር የምትለብሰው ነው ሲያ ይሄ ሱሪ አለ ማነው ይሄ ሙሉ ሱሪ የነበረ ግን ዘወትር የምታደርገው የእሱ አይነት ከለር ነው የለበሰው አልኩህ። በቃ እኔ እንዲያው በስመ አብ ቁምጣ አልጎዳው ያንተ የምትለብሰው አይደል? ዘወትር የምትለብሰው እሷን አይነት ነው። ቁምጣ ነው ግን ይሄ እንዴት ያስደነ መሰለ። እውነቴን ነው። የኔው ጉድ ነው እንደው ሆዲ አልኩህ። የኔው ጉድ ነው የኔው ጉድ ነው እንዴ! የኔው ጉድ ነው። የምትቀልዳለህ? የኔው ጉድ ነው። ኬሳ ይቸግረኝ ሩጥ በየው ወርቅ ታገኛለህ ብዬው ወድቆ ተገኘ። ወይኔ ልጄ እኔ እኮ 10 ሺህ ብሎኝ ነበረ 10 ሺህ 5 ሺህ ብሎኝ ነበር። ተመቼው መሰናክል ውስጥ ገባ። ተብታውን የተታረፉት ነው መሰለኝ ወደ ሆስፒታል ነው የወሰዱት። ወደ ሆስፒታል አዎ። ታዲያ ምን ይሻላል? እንዴት እዚህ ምን እናደርጋለን? አጣይቀን እንፈልግና እንሄድ እንጂ ሆስፒታል የተኛበት ለነገሩ ያው ነው። እንዴ አልጋ ቀየረ እንጂ እዚህም ተኝቶ ተሰውዬ እንደው ለማንኛውም አብያታ